ሰላም ጤና ይስጥልን። በሀገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። የመከላከያ ሰራዊት በሸራሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ የድሮን ጥቃት መፈጸሙ ተዘገበ። በፌዴራሉ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ተገለጸ። የስዊድን ፖሊስ በሀገሩ ስለጠፉት ኢትዮጵያውያን ምን አለ? ግሩፕ 26 የተባለው የፈጣን ድጋፍ ኃይሎች አባል የሆነው ወታደራዊ ቡድን ሱዳን ጦር እጁን ሰጠ። አሜሪካ ኢትዮጵያን ጨምሮ የ50 ሀገራት አመልካቾችን ለቪዛ የሚያስይዙትን ገንዘብ መጨመር ቋሚ ልታደርግ ነው። የመከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ የድሮን ጥቃት መፈጸሙ ተዘገበ። የኢትዮጵያ ሀገር መከላከያ ሰራዊት በሸረሪና አካባቢ በሚገኘው የመንግስት ጦር ይዞታዎች ላይ ጥቃት በከፈተው የህወሓት ሰራዊት ሰባ የተባለው ክንፍ ላይ የውጊያ ድሮኖች በመጠቀም የአየር ላይ ጥቃት መፈጸሙ ሰምተናል። ባወጣው መረጃ መሰረት የፌዴራል ጦር ውጊያ ድሮኖችን በማሰማራት የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪ ወይንም ኮንቮዮች ላይ ኢላማ ያደረገ ለማጥቃት እርምጃ ወስዷል። የአየር ላይ ዘመቻው ከዚህም በተጨማሪ የጦር መሳሪያዎችን፣ ጥይቶችና ስንቅን ሲያጓጉዙ በነበሩ የጭነት መኪኖች ላይ ያነጣጠረ እንደነበር ተገልጿል። በዚህም የመከላከያ ሰራዊቱ እርምጃ በአክራሪው ኃይል ላይ ከባድ ጉዳት ማድረሱ ተነግሯል። በፌዴራል ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ተገለጸ። ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኝ አካባቢ በፌዴራል መንግስት ሰራዊትና በትግራይ ኃይሎች መካከል ዛሬ ማለዳ ላይ ግጭት መቀስቀሱ የተለያዩ ምንጮች አመላከቱ። አዲስ የተቀሰቀሰው ግጭት በመጨመር በህወሓት የሚመራው የትግራይ ክልል አስተዳደር እና የፌዴራል መንግስት ከፍተኛ ባለስልጣን አንዳቸው ሌላኛቸውን ከሰዋል። በፌዴራል መንግስት የተቋቋመ የትግራይ ጊዜያዊ አስተዳደርን አፍርሶ የተቆጣጠረው ህዝባዊ ወያነ ሓርነት ትግራይ ወይንም ህወሓት ቅዳሜ ሐምሌ 25 2018 ዓ.ም ባወጣው መግለጫ የኢትዮጵያ መከላከያ ከምዕራብ ትግራይ ሸረሪና የሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች እና ትንኮሳዎች እና የድሮን ድብደባዎችን ተከትሎ መሆን ተጠቅሷል። እስካሁን ከፌዴራል መንግስቱ በኩል ስለ ክስተቱ በይፋ የተባለ ነገር የለም። ቢቢሲ በመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ በመጠየቅ በስልክ እና በአጭር የጽሁፍ መልእክት ያደረገው ጥረት ምላሽ አላገኘም። ነገር ግን የፌዴራል መንግስት ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስቴር አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱን ገልጸዋል። ሚኒስቴሩ በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሁፍ ህወሓት በሸረሪና በኩል ጦርነት አውጇል በማለት በመክሰስ ይህ ጦርነት ከወዲሁ ካልቆመና የከፋ ጉዳት ያስከትላል ሲሉ አሳስበዋል። ይህ ግጭት የተቀሰቀሰው የህወሓት መሪዎች በፌዴራል መንግስት የተቋቋመው የክልሉ ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት ሁለት ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱም ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሳቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎችን የትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ከሰው ነበር። ህወሓትም በበኩሉ የፌዴራል መንግስት በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ይከሱ ነበር። ባለፉት ወራት በፌዴራል መንግስት በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቅስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቷል። በ2013 ዓ.ም ተቀስቅሶ 2 ዓመታት የተካሄደው የእርስ በርስ ጦርነቶች በመቶ ሺዎች የሚቆጠሩ ሰዎች ህይወት እንዳጠፉበት የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን ያጣው ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስት ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅት ሐምሌ 12 2018 ዓ.ም በመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚተዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግረዋል። ደብረጽዮንም አክለው ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙ እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ። ምንም እንኳን በራሳችን ብንተማመንም ይህ ስርዓት በማስወገድ የሚፈልጉ አጋሮች አሉ ማለታቸው ተሰምቷል። ሊቀመንበሩ አጋር ሲሉ የጠሯቸው
ያነጋገሯቸው አካላት ከሀገር ውስጥ ይሁን ከውጭ በይፋ የጠቀሱት ነገር የለም። የፌዴራል መንግስቱ ህወሓት ከኤርትራና የኢትዮጵያ ተቀናቃኝ ናቸው ካላቸው ሀገራት ጋር በመሆን አገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑን በስፋት ሲዘገብ የነበረ ሲሆን በርካታ ወጣቶች ከምልመላው ለማምለጥ ከክልሉ እየወጡ መሆናቸው ተነግሯል። ህወሓትም በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ በመሆኑ በይፋ መግለጫ እና በመገናኛ ብዙኃን ሲገልጽ ቆይቷል። በስዊድን ጎተንበርግ በተካሄደ የ2026 የጎቲያ ካምፕ የዓለም አቀፍ የታዳጊዎች እግር ኳስ ውድድር ላይ ከተሳተፉ በኋላ ደብዛቸው የጠፋው የኢትዮጵያውያን ታዳጊዎች በገዛ ፈቃዳቸው መሄዳቸውና በጉዳዩ ላይ ምንም አይነት ወንጀል ወይም የሰው ህገወጥ ዝውውር ምልክት እንዳልተገኘ የስዊድን ፖሊስ አስታወቀ። ከሐምሌ 12 እስከ 18 በተካሄደው በዚህ ውድድር ላይ ሲሳተፉ የቆዩትና እድሜያቸው ከ14 እስከ 17 ዓመት የሚሆናቸው አብዛኞቹ ታዳጊዎች አንድ አዋቂ የቡድን መሪያቸው ጋር በድምሩ ወደ 20 የሚጠጉ የቡድን አባላት ያረፉበትን ትምህርት ቤት ለቀው የተሰወሩት በውድድር የመጨረሻ ቀን ነበር። የውድድሩ አዘጋጆች ቡድኑ ማደሪያውን ያለምንም ቅድመ ማሳወቂያ ለቆ መሄዱን ከተረዱ በኋላ ወዲያውኑ ለፖሊስ ጥቆማ ማድረሳቸው ታውቋል። የስዊድን ፖሊስ ከአስፈላጊ አካላት ጋር በመተባበር የቡድኑ አባላት ያሉበት አድራሻ ለማወቅ ጥረቱን የቀጠለ ሲሆን እስካሁን ግን ምንም አይነት ህገወጥ ድርጊት ስለመፈጸሙ የሚያሳይ ማስረጃ እንደሌለ ገልጿል። የኢትዮጵያ ክለብ ተወካይ ተጫዋቾች በደህና ሁኔታ ላይ እንደሚገኙና ከቤተሰቦቻቸው ጋር መገናኘታቸው ለስዊድን መገናኛ ብዙኃን የገለጹ ቢሆንም በአሁኑ ወቅት ያሉበት ትክክለኛ ቦታ ወይም ወደ ኢትዮጵያ መመለሳቸው ግን ከማረጋገጥ ተቆጥበዋል። ይህ በእንዲህ እንዳለ የኢትዮጵያ እግር ኳስ ፌዴሬሽን ባወጣው መግለጫ በክስተቱ ማዘኑን ገልጾ ቡድኑ ለራሱ መንገድ ባመቻቸው ጉዞ የተሳተፈ እንጂ የኢትዮጵያ ብሔራዊ ቡድንን ወክሎ እንዳልተጓዘ አብራርቷል። አክሎም ህዝቡ ታዳጊዎችን የብሔራዊ ቡድን አባላት እንደሆኑ አድርገው የሚያቀርቡ የተሳሳቱ ዘገባዎችን እንዳይቀበል አሳስቧል። ግሩፕ 26 የተባለው የፈጣን ድጋፍ ኃይሎች አባል የሆነ ወታደራዊ ቡድን ለሱዳን ጦር እጁን ሰጠ። የሱዳን ፈጣን ድጋፍ ኃይሎች RSF አባል የሆነው እና ግሩፕ 26 በመባል የሚታወቀው ወታደራዊ ቡድን በኦምዱርማን አካባቢ ለሱዳን ጦር SAF እጁን መስጠቱን አባላቱና ወታደራዊ ትጥቆችን ማስረከቡ የሱዳን ዜና ኤጀንሲ ሱና ዘገበ። ወደ 45 የሚጠጉ ተዋጊዎችና መኮንኖች የያዘው ይህ ቡድን የሱዳን ጦር በቅርቡ በሰሜን ኮርዶፋን ያደረገው ግስገሳ ተከትሎ ከባራ እና ከሌሎች የአካባቢዎች ስፍራዎች በመሸሽ የመጣ እንደሆነ ተገልጿል። ተዋጊዎች የውጊያ ተሽከርካሪዎችንና የተለያዩ የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቃቸውን ይዘው እጃቸው መስጠታቸው ሱና ዘግቧል። ይህ ክስተት የተፈጸመው የሱዳን ጦር ኤል ኦቤይድን ከዋና ከተማዋ ጋር የሚያገናኙ ስትራቴጂካዊ መስመሮችን ጨምሮ በሰሜን ኮርዶፋን ያለውን ወታደራዊ እንቅስቃሴ ካለፈበት ወቅት ነው። እጃቸውን የሰጡት ተዋጊዎች የጦሩና የጸጥታ ባለስልጣን የተቀበሏቸው ሲሆን ቀደም ሲል ከፈጣን ድጋፍ ኃይሉ ተለይተው ጦሩን የተቀላቀሉት የቀድሞ ከፍተኛ አዛዥ አልኑር አልቁባ በቦታው ተገኝተው እጃቸውን በሰጡት ተዋጊዎች መካከል አንዱ የሆኑ ካፒቴን ኡስማን አልኑር ሀሳብ ሀሊል የጦርነት ሂደት እየደረሰባቸው ያለውን ማግለልና የደረሱባቸውን ወታደራዊ ሽንፈቶች በመጥቀስ ሌሎች የፈጣን ድጋፍ ኃይሉ አባላት ውጊያቸውን እንዲያቆሙ ጥሪ አቅርበዋል። አሜሪካ ኢትዮጵያን ጨምሮ የ50 ሀገራት አመልካቾችን ለቪዛ የሚያስይዙትን ገንዘብ ለመጨመር ቋሚ ልታደርግ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት የበርካታ ሀገራት ዜጎች ቪዛ ሲያመለክቱ ያስያዙት የነበረው ገንዘብ ከ$15,000 ወደ $20,000 ከፍ በማድረግ ቋሚ ሊያደርግ ነው። መስሪያ ቤቱ አርብ ዕለት በገጹ በለጠፈው ማስታወቂያ ላይ እንደገለጸው መርሃ ግብሩ የቢዝነስና የቱሪስት B1 እና B2 ቪዛ አመልካቾች ላይ ተግባራዊ የሚሆን ነው። ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ተግባራዊ ይሆንባቸዋል ከተባሉ አብዛኞቹ ከአፍሪካ ከሆኑ 50 ሀገራት መካከል ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ዚምባብዌ፣ ዛምቢያና ታንዛኒያ ይገኙበታል። ይህ በቀናት ውስጥ ተግባራዊ መሆን ይጀምራል ከተባለው የተሻሻለው ፕሮግራም ከቪዛ ጊዜያቸው በላይ የሚቆዩት ጎብኚዎች ለመከላከል ያለመ መሆኑን ተገልጿል። በመርሃ ግብሩ መሰረት አመልካቾች እንደ ኤምባሲው ኦፊሰሮች ውሳኔ ለቪዛ እስከ $20,000 የሚደርስ ገንዘብ እንዲያስይዙ ሲጠየቁ ይችላሉ። አሜሪካ ውስጥ ከቪዛ ጊዜያቸው በላይ ለረጅም ጊዜ የሚቆዩ ዜጎች ባሏቸው አገራት እና የአገር ውስጥ ሰነዶች ሌላ የላላ ቁጥር የሚያደርጉትን አገራት የቪዛ ማስያዣ የሙከራ መርሃ ግብር ተግባራዊ ማድረግ የጀመረችው ባለፈው ዓመት ነሐሴ ወር ነበር። መርሃ ግብሩ ለአንድ ዓመት የሚቆይ የነበረ ሲሆን የተቀመጠለትና መጠናቀቅን ተከትሎ አዲሱ መመሪያ የመጣው በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው ይህ አዲሱ የቪዛ ማስያዣ ገንዘብ ፕሮግራም ቋሚ እንደሚሆንም ተገልጿል። በተጠናቀቀው የሙከራ መርሃ ግብሩ መሰረት አመልካቾች ከ5,000 ከ10,000 እስከ $15,000
ዶላር ድረስ እንዲያስይዙ የተጠየቁ የነበረ ሲሆን በአዲሱ ፕሮግራም አነስተኛው $5000 ከዝርዝሩ ወጥቶ ከፍተኛ የማስያዣ ገንዘብ ወደ 20,000 ከፍ ተደርጓል። በአዲሱ መርሃ ግብር ከተካተቱት 50 ሀገራት መካከል 30ዎቹ የሚገኙት የአፍሪካ ውስጥ ነው። የአሜሪካ ባለስልጣናት እንደሚሉት እርምጃው የቪዛ ቀናቸው ካበቃ በኋላ የሚቆዩ ሰዎችን ለመቀነስ ያለመ ነው። ሆኖም የኢሚግሬሽን ተሟጋቾች ፕሮግራሙ ወደ አሜሪካ የሚደረጉ ጉዞዎችን ይገድባል በማለት ሲከራከሩ ቆይተዋል። የመብት ተሟጋቾችም የፕሬዝዳንት ዶናልድ ትራምፕ ጥብቅ የኢሚግሬሽን ሕግ የመናገር ነጻነትን ጨምሮ ሰብአዊ መብቶችን እየገፈፈ ነው ይላሉ። በትራምፕ የስደተኞች ፖሊሲ ምክንያት የተወሰኑ ጉብኝቶች ወደ አሜሪካ የሚያደርጉትን ጉብኝት እየሰረዙ መሆኑን ይሰማል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ ሰነድ አልባ ስደተኞችን ከሀገር ማስወጣት እንዲሁም የድንበር ቁጥጥሩን ለማጠናከር በጀት ከፍ ማድረግ ወደ ሀገሪቱ በህገ ወጥ የገቡ ግለሰቦችን በቁጥጥር ስር የማዋል እርምጃዎችን ሲወስዱ ቆይተዋል። በትራምፕ ከቪዛ ቀነ ገደባቸው በላይ የሚቆዩ ናቸው በተባሉ በርካታ ሀገራት ላይ የጉዞ እገዳ መጣላቸው አይዘነጋም። በእነዚህም ሀገራት መካከል ኤርትራ፣ ቻድ፣ ሄይቲ፣ ሚያንማር እና የመን ይገኙበታል። ከዚህም በተጨማሪ የትራምፕ አስተዳደር ኢትዮጵያን ጨምሮ የበርካታ ሀገራት ዜጎች ወደ አሜሪካ በመግባት የሚያስችላቸው የቪዛ ቆይታ ጊዜ ያሳጠረ ሲሆን ለአንድ ጊዜ የሚያገለግል አድርጎታል። ጥር ወር ላይም አስተዳደራቸው ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚሄዱ ሰዎች የስደተኝነት ቪዛ የሚሰጥበት ሂደት ላልተወሰነ ጊዜ ማገዱን አስታውቆ ነበር። ፕሬዝዳንት ዶናልድ ትራምፕ በሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞች ጉዳይን ዋነኛ አጀንዳቸው አድርገው የነበረ ሲሆን ወደ ዋይት ሀውስ ከተመላለሱ አንስቶ በርካታ ስደተኞችን የሚመለከቱ ውሳኔዎችን በማሳለፍ ተግባራዊ እያደረጉ ነው።